ኧረ ወይኔ በጁ ቢወቅት ኧረ እባካችሁ ሰው ጥሩልኝ እባካችሁ ተበበሉ ወይኔ ውድማ ኧረ ሰው አለሽ ክብሩ ማይሱ አስጀምረኛ ብለ እድክት አሳስተ አስለምደ እድክት ስባክን ኖሬው ሕይወቴን ሳላየው ሳለው ራሴን። እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ያው ዛሬ የመጣሁት ለአንድና ለወሳኝ ጉዳይ ነው። እሱ ጉዳይ ምንድነው? ልጁ መያዝ አለበት። ዛሬ የሚያዝበት ቀን የመጨረሻ ቀን ይሆናል። እኔም በደንብ እየተከታተልኩት ስለሆነ ዛሬ የሚያዝበት ቀን ነው። ያው ከሱ በፊት ግን በረከቴ ያው ደህና ነው። አሁን ላይ ያለበት ሁኔታ እግዚአብሔር ይመስገን። እኔ ሀገር ለቆ መሄዱ ለኔ በጣም ከብዶኛል። ለምን በዛን ታይም እንደዛ ተጎድቶ ምንም ያን ያክል በደንብ አልተሻለውም፣ ቢሻለውም ግን እንደዛ ተጎድቶ ከጎኑ መሆን ነበረብኝ። ሲቀጥል ደግሞ እዛ ሄዶ ያው ታውቁታላችሁ ስራም ብዙም አይደለም ከዛ አይገኝም ቶሎ እና ይሄም ባለበት እንትን በጣም እኔም እየተጨናነኩ ነው። እሱም ቢሆን ደግሞ ከዚህ ያለው ነገር ያሳስበዋል። እሱ ደግሞ ምንድነው ከልጁ ጋር ያለውን ነገር ያውቃል። ያው እየደወለ ለምን አትተውም እያለኝ ነበር። ግን እኔ ደግሞ አልችልም መተውም ማለት ነው። ምንድነው ያው ልጁ እንደዚህ ጉዳት አድርሶበት እንዴት እኔ ዝም ልል እችላለሁ? እናንተም በኔ ቦታ ብትሆኑ ወንድማችሁ በእኔ ቦታ ሆናችሁ እናንተ ወንድማችሁ ተጎድቶ ያጎዳው ልጅ ለማስያዝ በጣም ጥረት ታደርጋላችሁ ብዬ አስባለሁ። እኔም አሁን እያደረኩት ያለው ምንድነው ወንድሜን የጎዳው ልጅ ከህግ ፊት መቅረብ አለበት፣ መታሰር አለበት ብዬ ስለማስብ ነው። እንዲሁም እናንተም ቢሆን እየተጨነቃችሁ ነው፣ ለምን አትተውም ይጎዳል እያላችሁ ነው። በእርግጥ እናንተም ማድረግ ይሄን ነገር መደረጉ ደስ ይላችኋል፣ መያዙ ልጁ። ነገር ግን እኔን እንዳይጎዳኝ ስላላችሁ እንደ ፈጣሪ ፍቃድ እኔ እጠነቀቃለሁ። ግን ልጁን እየተከታተልኩ ነው፣ ከህግ ፊት አቀርበዋለሁ ብያለሁ። ዛሬ መጨረሻውን ይያዛል። ያው በረከትም አሁን ያለበት ሁኔታ ደህና ነው፣ እግዚአብሔር ይመስገን። ግን ያው እሱም በጣም እየተጨናነቀ እያለ ነው፣ እየደወለልኝ ነው፣ ለምን አትተውም እያለኝ ነው። ያው ምስም ያለችኝን ማየታችኋል እናንተም ቢሆን። እሷም ቢሆን ለኔ ተጨንቃ ነው ለምን አትተውም ያለ። ግን እኔ ደግሞ እሷን እዚህ እንድትቀርብ ስላልፈለኩ ነው። በዚህ መግባት የለብሽም እኔ ራሴ እንትን አደርጋለሁ ብዬ ነው እንትን ያደርኳት። ሶ ምንድነው እኔ ራሴ መጨረስ ያለብኝ ጉዳይ ስላለ እሱን ጉዳይ ደግሞ ራሴ ጨርሰዋለሁ። ልጁ ህግ ፊት መቅረብ አለበት እኔም ብዬ ነው። እኔም እዚህ ጋር ያለውን ነገር የኔም ደግሞ አለ ማስተካከለው። ያው እናንተም እንደምታውቁት በባለፈው የገባውበት እስር ቤት ነን። እሱን ነገር ማስተካከል ስላለብኝ የኔን እያስተካከልኩኝ ከዛም ደግሞ ጎን በጎን ልጁ የሚያዝበት ነገር እያመቻቸው ነው የነበረ እስካሁን የቆየሁት። ነገር ግን ዛሬ ይሄ የመጨረሻው ይሆናል። ዛሬ ተይዞ ወደ ፖሊስ ጣቢያ ይገባል። ከዛም በኋላ እንደ እግዚአብሔር ፍቃድ ከበረከት እንግዲህ ጎን ሆናለሁ ተስፋ አደርጋለሁ። ያለያም ደግሞ ልጁ ከተያዘ በረከትም ከዚህ መጥቶ ስራ የሚሰራበት ተመቻችቶ ከዚህ እንደገና ከሀገሩ ላይ መጥቶ ይሰራል ብዬ አስባለሁ። ከሰው ሀገር ላይ ሆናችሁ ደግሞ በጣም ከባድ ነው ማለት እዛ ያው ሰው ያስፈልጋል። ከተማ ላይ ነው ያለ፣ ብዙዎች ደግሞ ይጠብቃል ስራ ሳይሰሩ እስከዛሬም ያው ስራ ገና አላገኘውም ነው ያለኝ እና እስካሁን ያለበት ሁኔታ ያው በጣም ከባድ ነው። እኔም ያሳስበኛል። የሚያሳስበኝ ምንድነው ወጭም አለበት። አሁን በዛ ላይ ሕክምናውን መከታተልም አለበት በደንብ ያው ቁስሉ በደንብ ስላልዳነለት መከታተል ስላለበት እሱ ነገር በጣም ያሳስበኛል። ከጎኑ መሆን ስለነበረብኝ ነገር ግን ከጎኑ በሆን ደስ ይለኝ ነበር። ግን እዚህ ጋር ደግሞ መጨረስ ያለብኝ ነገር ስላለ ነው እስካሁን ያለብኝ። ያም ሆነ ይሄ ግን እንደ እግዚአብሔር ፍቃድ ልጁ ዛሬ ተይዞ ፖሊስ ጣቢያ ገብቶ ተፈርዶበት ከዛው ታስሮ በረከትም ከዚህ ተመቻችቶ ስራ የሚጀምርበትን ፈጣሪ እንግዲህ ያመቻቸው። ሙስሊሞችም ቢሆን ዱዓ እያደረጋቸው፣ ክርስቲያኖችም ጸሎት እያደረጋቸው እንደ ፈጣሪ ፍቃድ እንዲመቻች እናንተም ይሄን ነገር አድርጉ። ካሁን በፊትም ያው ከጎናችን ነበራችሁ። አሁንም ቢሆን ጸሎትና ዱዓ እያደረጋችሁ ከጎናችን ሆኖ ነው የምለው። ከዚህ በፊት ግን የምነግራችሁ ነገር ምንድነው ይሄ ቪዲዮ የሚለቀቀው ልጁ ተይዞ ፖሊስ ጣቢያ ከገባ በኋላ ነው። ይሄን ቪዲዮ
ፖስት የሚደረገው የሚለቀቀው ይሄ ነው። አሁን እኔ የምለው ብቻ ደማ እንዴት ነው? ሰላም እንዴት ነው? ሰላም ሰላም እንዴት ነው? ደህና ነህ? ሰላም እንዴት ነው? እንዴ አማን ነው ካሜራ ወንድም ከተመ ሄደ ስማ ይዘናል። ሰላም እንዴት ነው? አማን ደህና ነህ? እንዴ እኛ ሰፈር ምን ትሰራለህ? ሰፈር ነህ እንዴ? ያለው ቤት ሆኖ ባጃጅ አለ። ባጃጅ አለበት አለ። ቀጠኛው ቤት ሆኖ ያለኛ ቤት እዚህ ጋር ነው። ደህና ነህ? እንዴት ነው? ሰላም አማን ነው? እዚህ ሰፈር ሞልክ መጫው ዩቲዩብ ጀመርክ? ካሜራ ይዘናል። አማን ነው? ሰላም እንዴት ነው? ሁሉ ሰላም ደህና ነህ? ምን የቲክቶክ ቪዲዮ ይሰራችሁ? አይ ዩቲዩብ ይዘናል። እኔ እኮ እዛ ጋር ማን ነው ካሜራ የሚቀርጽ ሰፈራችን ቲክቶከር ማን ነው ምናምን ብዬ ከተጠገው በኋላ እኮ ነው ያየሁት። እዚህ ጋር እናንተ ሰፈር መሆኑን ነው የኛ ቤት እኮ ደውሎ ነበር እኮ እዚህ ጋር መሆንክም ቅርብ አይደለም? ስልክ ያልነበረም እንዴ? ኧረ አለኝ። ደህና ነህ? አላለሁ። እንዴት ነው? ሰላም የሆነ ጊዜ ተደውለን ነበር። አዎ አለኝ ስልክ። እንዴት ነው? ኧረ ክብሩ አማን ነው? ወንድም መሴድ ቢያንስ እንኳን ካንተ ጋር ብንገናኝ አሪፍ ነበር። እሱም ያው ቻው ሳይለን ምን ሳይለን የተፈጠረውንም ነገር ሰማው። ደስ በማይል ሁኔታ አገር እንደለቀቀ ሰማው። ከማይሆን ሰው ጋር ተጣልቶ አንዳንዴ ምን መሰለህ ነገሩን ባልጠበቅከው ነው የሚሄደው። የሚያስጠላ ነው በቃ ማለት የማትፈልገው ውስጥ ትገባለህ። በጣም ነው ያዘንኩኝ እውነት ማለት በግልጽ አልተቀየምኩትም ማለት ያው ሁኔታዎች በጣም አስቸኳይ ስለነበሩ ከሌላም ሰው ሰምቻለሁና ይሁን ችግር የለውም። አይቻው ለማለት ምን ጊዜ አልሰጠሁትም። በርግጥ ሐሳቡ ምንድነው የኔ ሐሳብ ነበር ከዚህ ቦታ ለቆ መሄድ አለበት ያሰብኩ እኔ ነው። እና አንተ ነው የሰደድከው? አዎ በፍጥነት እዚህ መሄድ አለበት ነው። እና ምንድነው እሱ ጓደኞቹን እንኳን ቢያንስ ቸዋላቸው ምናምን ነገር አለ። አይ ነው በቃ ጓደኞች በስልክም ቢሆን ታገኛቸዋለህ። ከዚህ ቦታ ግን በፍጥነት ለቀ መውጣት አለበት። ያው እዛ ሆስፒታልም ትንሽ ቀን በጣም ቆየ ማለት ይቻላል። ከዛም ስለቆየ ከዛ ቁስሉን በደንብ ስላልዳነ ቢያንስ ይሄን እንኳን ከዛ ሄደ ተከታተል። አሁን ከዚህ ወደ ያልክ እንደገና ሌላ ነገር ከሚመጣ ሂድ ምናምን ብዬ እኔ በፍጥነት የላኩት እንጂ እሱማ ጓደኞቼ ምናምን እያለኝ ነበር። እንደ ሰውኛ ከሆነ እኮ ልበቀል ብሎ ከዚህ ከዛ ማለት ነበረበትና ይሄን እንደው ማስተውላችሁ ከልጁ ጋር እንደዚህ ወደ ሌላ ቦታ መሄዱ እግዚአብሔር እኔ በቃ በራሴ መንገድ እኔ በጣም ነው ደስ ያለኝ። አልተቀየምኩትም። እኔ የሚለቀቅ ነው የቪዲዮ አትቆርጡት ምን ያለው እንግዲህ አጋጣሚ ሆነ እና ካልቆረጣችሁኝ ካለው ቪዲዮ ላይ ቤኪ አልተቀየምኩም። የተፈጠረውን ነገር ሰምቻለሁ። በጣም ነው ያዘንኩት። ማለት የሆነ ለጥል ምናምን ደረጃ ብንበቃ ችግር የለውም ማለት መጣላት እንችላለን። ከዚህ በፊትም እንደተፈጠረው ነገር ወደ ጥል መግባት እንችላለን። ግን ያ መሆን ማለት በእርግጥ አልተገናኘንም። መሄድ ጥሩ ነው የምለው መሄዱ ከኛ ጋር ቢመጣም እንደዚህ እናርግ ነው በቃ ልጁ ላይ የሆነ ነገር ለማድረግ ነው የምንሞክር። ሌላ ደግሞ እኛ መሰደድ ነው ማለት ነገሩ ግዴታ ስለሆነ እዚህ ጋር ካገሩ ጋር ከእናንተ ጋር ሆኖ ቢሰራ እዛ ላይ ሀገር ጋር ሆነ እንደፈለገ ስትንቀሳቀስ ነፃነት አለ እና እኔ አልተቀየምኩም። ቤኪ የእውነት መሄዱ በጣም ደስ ብሎኛል። ምክንያቱም በአጋጣሚ ቢገናኙ ብዙ ነገር ይፈጠራል። ወይ ቤኪ የሆነ ነገር ይወስናል፣ ወይ እሱም እንደዚሁ የቀረ እንትን ካለው ቂም ካለው አሁንም የሆነ ነገር ሊያደርገው ይችላል። ገብቷል አይደል? ልጁ ባለጌ ነው፣ በጣም ባለጌ ነው እና ምን ነገር እንዳይፈጠር ስለፈለኩ እና መሄዱ በቃ በጣም ደስ ያለኝ። እንግዲህ ደግሞ ያው እኛ አዲስ አበባ ከሄድኩኝም አገኘዋለሁ ግድ ነው ማለት ተደዋወላላችሁ። እስኪ ኧረ ከሄደ ጀምሮ አልተደዋወልንም እኛ ጭራሽ እስካሁን አልተደዋወልንም። እስኪ እንደውለታለሁ ግን አላ ወይ ክብሩ ፋብለ ሰላም ወይ መጥቷል። ኦኬ እሺ በቃ እሺ በቃ እሺ ፖሊስ ይመጣል። አሁን ነው እመጣለሁ። እሺ ከዛው ጋር ጠብቁኝ። እሺ መጣሁ። እሺ እንዴ ፖሊስ ምን ሰራለ? ፖሊስ አይ የሆነ አስቸኳይ ጉዳይ አለብኝና እደውላለሁ። እሺ እርማይ እንዴ ፖሊስ ነው ያልከኝ ነው ምንድነው? አይ እደውላለሁ የሆነ ጉዳይ ስላለኝ ነው። እሺ ምን በልጁ ጉዳይ ነው? አይ ነው ሌላ ጉዳይ ነው። እኔ እደውላለሁ። በቃ ኧረ ተረጋጋ። ሰፈሩ እዚህ ከሆነ ምን ደው እመጣለሁ። አንተ ተረጋጋ። ምን ነው እመጣለሁ። በቃ እደውላለሁ። ሰፈር እዚህ ከሆነ እንደው እመጣለሁ። ኧረ እዚህ ነው ሰፈሬ። ችግር እና አሁን ቤቱ ነው አይደል? እሺ አብሬ ልሂድ። አይ ችግር የለውም። አንተ ምን ነው እዚህ ጋር ነው አይደል? እቺ ነው ቤቱ። ችግር ቀጣይ ያለው ቤት ነው። ባጃጁ አጠገብ ያለው ችግር የለውም። ቾ በቃ እደውላለሁ። እሺ አሁን አስቸኳይ ጉዳይ ስላለብኝ አንተ ልንጣ አብሬ አስቸኳይ ጉዳይ ስላለብኝ ነው። እደውላለሁ። እሺ እዚህ ሰፈርም እመጣለሁ። ቻው ና ጀምረኛ ብለ
ኧረ ሰው አለሽ ክብሩ ናቸው ግን